ዩቲዩብ ተመልካቾቼ እንደምን አላችሁ? ዛሬ በ3ዲ ማክስ እንዴት አድርገን ቴክስቶችን እንጽፋለን፣ እንዴት አድርገን ወደ 3ዲ እንለውጣለን የሚለውን ነው ዛሬ የምናየው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብነታችሁን አጠናክሩ። ቀጥታ ወደ ቱቶሪያል እሄዳለሁኝ። ስለዚህ መጀመሪያ የምናደርገው እዚህ ጋር መተን ሼፕስ እንመጣለን። ከዛ ቴክስት ከዛ የምንፈልገውን ፎንት መርጠን እኔ 3D ቴክስት ብዬ ጽፋለሁኝ። ከዛ እዚህ ጋር እንዲ ክሊክ ማድረግ ነው። ቴክስታችን እንግዲህ 3D ማክስ ላይ እንደዚህ ገብቷል ማለት ነው። ስለዚህ ቀጣይ ሂደት የሚሆነው ምንድነው? ይሄንን ቴክስታችን ወደ 3D እንለውጠዋለን። ሞዲፋይ ላይ እንመጣለን። ከመተን በብል ምትለውን እንመርጣለን። ወደ ላይ ወጣን። እዚህ ጋር እንግዲህ ሃይት ምትለውን እንጨምራለን በምንፈልገው መጠን። ሌቭል 2 ምትለውን ቲክ እናደርግና ድጋሚ ትንሽ ሃይት እንጨምራለን። ይሄኛው ነው የምናደርገው ቅርጽ ለመስጠት ነው ለቴክስታችን። እንደዚህ እንግዲህ እንደምናየው ቅርጽ እንሰጠዋለን። እዚህ ጋር ላይ ነው ደግሞ ትንሽ ሰፋ እናደርጋለን። ቴክስታችን ሰፋ እንዲልልን እዛውን በመቀጠል ካሜራ እንሰራለን። ካሜራ ለመስራት እዚህ ጋር መተን ከዛ ካሜራ ምልክት አለች። ስለሆነ ካሜራ ስምትሏን ነካለን። ከዛ ፍሪ ሚሊዮን መርጥና እንግዲህ የተለያዩ ቪውዎች አሉ። እዚህ ጋር ቶፕ ቪው አለ፣ ፍሮንት ቪው አለ፣ ሌፍት ቪው አለ። ፐርስፔክቲቫችን ደግሞ እዚህ ጋር አለ። ስለዚህ ቶፕ ቪው ላይ መተን አንዴ ካሜራው ክሊክ ስናደርግ ካሜራው ይፈጠራል። ከዛ እንዲህ ከተፈጠረ በኋላ እዚህ ጋር የዙም ምልክት አለች። ወደዛ መለስ ያደረግናት ካሜራችንን መርጠን ወደ ላይ እንወጣለን። ከዚህ ጋር የካሜራው እይታ እንዲታየን እዚህ ፐርስፔክቲቭ ምትሏን ክሊክ እንዲያርገን ካሜራ የሚለውን መርጣለን። አሁን እንግዲህ ቴክስታችን አልታየም ብሎ እንግዲህ እንደዚህ እንደምናየው ቴክስታችን አሁን አይተነዋል። ስለዚህ ይሄ የካሜራችን እይታ ነው ማለት ነው። አሁን ቀጣይ ባክግራውንድ እናስገባለታለን። እዚህ ለቴክስታችን እዚህ ጋር እንመጣለን። ቦክስ ሚሊዮን እንመርጣለን። ከዛ ቦክስ እንሰራለታለን ቴክስታችን። ይህን ቦክስ ከፈጠሩ በኋላ ከፈለግን ሼፑን ለማሳደግ እዚህ ጋችን ነክተን መጨመር መቀነስ እንችላለን። ከዛ ኤምን እንነካለን ኪቦርዳችን ላይ። እዚህ ባክግራውንድ ማስገባት ነው የምንጀምረው። ከፈለግን አሁን እንግዲህ ባክግራውንድ ስናስገባ ዴስክቶፕ ላይ ልምጣና እየሳብንም መክተት እንችላለን። እንደዚህ እያየን ለምሳሌ ይሄን ማስገባት የተለያዩ እንግዲህ የምንፈልጋቸውን አይነት እንትኖች እንደዚህ ማስገባት እንችላለን። እዚህ እየሳብን መክተት ነው። እንደዚህ እየሳብን መክተት እንችላለን። ስለዚህ የመጀመሪያው ባክግራውንዳችንን መክተት ነው። ግን ባክግራውንዳችንን እንከታለን። ከዛ ይፈና አይነት ስናካ እንግዲህ አሁን የትኛውን ነው ፍና አይነት ስነካ ያሳየኝ? የዚህኛውን ቪው ነው። የዚህኛው እንዲያሳየን እቺኛውን ነካና አንዴ ኤፍ10ን እንነካለን የካሜራው እንዲታየን። ከዛ መጀመሪያ ይሄንን ኤችዲ እናደርገዋለን። አሁን ያደረገልን 640 ነው። በጣም ትንሽ ሳይዝ ነው። ስለዚህ ይሄንን ኤችዲ እናደርገዋለን። ይሄኛውን መርጠን ሬንድ ማድረግ ነው አንዴ። ስለዚህ የዚህን እይታ አሳይቶናል ማለት ነው በኤችዲ።
እዚህ ባክግራውንዳችን ላይ ያለውን ነገር ለማስተካከል ድጋሚ የምንነካለን። F9 እንግዲህ ባክግራውንዳችን ገብቷል። ቀጣይ ቴክስታችንን መስራት ነው። ከዛ ሻይን የሆነ ነገር እንሰራለን። እዚህ ጋር መጣና ባዶ ቦታ ላይ ምንም ያልተሰራበት ላይ ከለር እንፈጥራለን። እኔ ቢጫ አደርገውና ኦኬ እለዋለሁ። ከዛ ወደ ታች እንወርድና ማፕ ላይ ማፕስ ምትላለች እሷን ወደ ታች እንወርዳታለን። ሪፍሌክሽን ምትለዋን አንዴ እንነካና ቢት ማፕ ከዛ ዴስክቶፕ ላይ ሄደን እንግዲህ ለሻይን ያስቀመጥናታለች እቺ ጎልደን ቴክስቸር ናት። እሷን እንከፍታታለን። ከዛ እንዲህ እንደምናየው ሻይን ያደርግልናል። ትንሽ ብለርድ ምናምን እናደርገዋለን። ይህንን እንግዲህ እንጨት እንትን እዚህ ላይ አምጥተን ቴክስታችን ላይ እናስገባዋለን። እንግዲህ ፈና እንነካለን። እንዲያርገው እንግዲህ የእንጨቱን ምስል ከቶልናል። ከፈለግን ድጋሚ እዚህ ውስጥ ገብተን ቴክስታችን እዚህ ውስጥ ገብተን ቴክስታችን ትንሽ ከዛ እንግዲህ በመቀጠል ዳርዳሩን የተለየ ደግሞ ቴክስቸር እንዲኖረው እዚህ ጋር እንመጣለን። ኤዲት ማሽ ነካና የታችኛውን ሰሌክት እናደርጋለን። ከዛ ሰሌክት ካደረገን በኋላ ስበን እችን ከኋላ ካስገባን በኋላ ጎልደን የሰራናት ቴክስቸር እንግዲህ እንደዚህ የመሰለ ቴክስት ሰርቶልናል። ቀጣይ ለት የሚሆነው ላይት እንሰራለን። ከዛ ትንሽ ሻዶ እናደርግበታለን። እሷን ለመስራት እዚች ጋር እንመጣለን። ከዛ እዚህ ጋር ላይት ምትላለች እሷን ነካለን። እችን ስታንዳርድ እናደርጋታለን። ኦምኒ ምትለውን መርጥና እንግዲህ ለሁሉም ከሁሉም የሚመቸው ፍሮንት ቪው ነው። ፍሮንት ቪው ጋር ዳርና ዳር እንዲሆን ማለት ላይታችን ዳርና ዳር እንሰጠዋለን። እንደዚህ እዚህ ቶፕ ቪው ፍሮንት ቪውን ጥሩ ቦታ ላይ ላይታችን ተቀምጧል። ለምን እንግዲህ ራቅ ነው ያደረግን። ከዛ ፍናይነስ ነካ እንግዲህ ጆን እዚህ ላይ ደግሞ ሻዶ እንዲኖረው አንዷን መርጥና እዚህ ሞዲፋይ ላይ መጥተን ሻዶ ኦን እናደርጋለን። እዚህ ጋር ፍናይነስ ነካ በዛ በኩል ሻዶ እንግዲህ ያው እዚህ ጋር እንደምናየው ሻዶ ሰርቶልናል። ከዛ ደግሞ በዚህኛው በኩልም ሻዶ እንዲኖረው እችነተን አሁንም ሻዶ እንሰጠዋለን። ከዛ ፍናይነስ ነካ አሁንም ከዛና ከዚህ የተለያዩ ሻዶዎችን ሰርቶልናል። ትንሽ የበዛ ከመሰለን ቀነስ ለማድረግ ላይታችንን ደግሞ አንዷን እንነካና ራይት ክሊክ ኦፕን ኦል ብለን እዚህ ጋር ቀነስ ማድረግ እንችላለን ላይታችንን። እንግዲህ ይህን ይመስላል። እዚህ ቀጣይ ደግሞ አሁን ምንድነው አኒሜሽን መስራት ነው። እዚህ ጋር ይሄን የሰጠርነውን ቴክስት ሮቴት አድርጎ እንዲቀመጥ ምናምን ለማድረግ እዚህ ጋር እንመጣና 100 ላይ መተን አውቶኪን ኦን እናደርግና አሁን እንግዲህ ሪካርድ መግባት ጀምሯል ማለት ነው። ስለዚህ ማንኛውንም የምንሰራውን ነገር ሞሽን ማንኛውንም ነገር የምናገለባብጠውን ነገር እዚህ ጋር ፍሬሙን እያጠቃቀም የምናገለባብጠውን ነገር በሙሉ ሪካርድ ያደርጋል። ስለዚህ እዚህ ጋር መተን ኪ እንሰጠዋለን መጥቶ እዚህ ጋር እንዲቀመጥ። መጀመሪያውን ኪ ከሰጠን በኋላ እዚህ ጋር መተን ወደ ኋላ እንመለስና እንግዲህ እንደዚህ እንደምናየው ሮቴት
ቴክስታችን እንደምናየው እንደዚህ አንድ እንጨምርለታለን ትንሽ አሁንም ሮቴት ታችን እንግዲህ ከዚህ ተነስቶ ሮቴት እያደረገ ቦታው ላይ ይቀመጣል። እንደዚህ ቦታው ላይ ይቀመጣል። እንደዚህ እንግዲህ በእንደዚህ አይነት መልኩ ቴክስቶቻችንን ሰርተን እንደዚህ አድርገን ደግሞ አኒሜሽኖችን ሮቴት እንዲያደርግ አድርገን መስራት እንችላለን። ይህን ይመስላል የዛሬው ቱቶሪያላችን። እንደምናየው ላይት የበዛ ከመሰለን ግን እንደቀደሙ ላይታችንን መቀነስ ነው። እዛ በኩል ያለውን ቀንሻለሁ፣ በዚህ በኩል ያለውንም እንደዚህ ሪካርድ መውጣት አለብኝ። ምክንያቱም እያንዳንዱን ነገር የምንሰራውን ነገር እንትን ስለሚል ላይት ስንቀንስ ወጥ የሆነ ላይት መቀነስ ከሆነ ግዴታ ማጥፋት አለብን ሪካርዳችን። እንግዲህ የዛሬው ቱቶሪያላችን ይህን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብነታችሁን አጠናክሩ። ለዛሬ የነበረን ቱቶሪያል ይህን ይመስላል። በቀጣይ እስከምንገናኝ ሰላም ቆዩ።